ይህ ቪዲዮ ኤል ቻፖ ለመጨረሻ ጊዜ ከእስር ቤት ሲያመልጥ ሻወር ቤት ውስጥ የተቀረጸ የሴኩሪቲ ካሜራ ቪዲዮ ነው። ኤል ቻፖ በ2014 ዓ.ም ተይዞ ከፍተኛ ቁጥጥር በሚደረግለት የሜክሲኮ እስር ቤት ውስጥ ታሰረ። ነገር ግን ምንም የማይፈሩት የኤል ቻፖ ካርቴል ቡድኖች ኤል ቻፖን ከእስር ቤት ለማስመለጥ የሚገርም እቅድ አቀዱ። መጀመሪያ ላይ ለእስር ቤቱ ቅርብ የሆነ ቦታ ይፈልጉና መሬት ይገዛሉ። መሬቱንም ለስራቸው አመች አድርገው እንደምትመለከቱት ግንባታ ገነቡበት። ከላይ እንደምትመለከቱት ኖርማል ቤት ነው የሚታየው። ነገር ግን እነሱ ውስጥ ላይ ለ14 ወራት ያክል ወደ ኤል ቻፖ ከስር ጉድጓድ እየቆፈሩ ነበር። ግን አንድ ችግር ገጠማቸው። ያ ችግርም ኤል ቻፖ የታሰረበትን ትክክለኛ ክፍል ማወቅ አልቻሉም ነበር። ለዚህም መፍትሄ ደግሞ ያመጡት ለኤል ቻፖ ጂፒኤስ መሳሪያ አስርገው አገቡለት። ኤል ቻፖም ጂፒኤሷን ይወስድና ሻወር ቤቷ ውስጥ ያስቀምጠዋል። እነሱም ያችን ጂፒኤስ በመከተል ቀጥታ ቆፍረው ሻወር ቤቱ ጋር ይደርሳሉ። ኤል ቻፖም በምታዩት ጉድጓድ ውስጥ በመግባት ከዛ ከፍተኛ ጥበቃ ከሚደረግበት እስር ቤት ውስጥ ማምለጥ ቻለ። ጉድጓዱም ላይ ደግሞ ሞተር ሳይክል አዘጋጅተውለት ነበር። ጉድጓዱ 1.5 ኪሎ ሜትር ርቀት ሲኖረው እንደምታዩት በሞተር ሳይክል ላይ ተንጠላጥሎ ነበረ ያን 1.5 ኪሎ ሜትር ያቋረጠው ማለት ነው። በሁለት ደቂቃ ውስጥ ዓለም መቼም የማይረሳውን ድንቅ የሚባል የማምለጫ ታሪክ ሰሩ። ሆኖም ግን መንግስት እጅግ በጣም ተናደደ። መንግስት እጅግ በጣም ተቆጣ። ስለዚህ ኤል ቻፖ ላይ ከፍተኛ የሚባል ኃይል በመሰማራት እሱን መፈለግ ተጀመረ። በለጠም ግን ከአንድ ዓመት በኋላ በቁጥጥር ስር አዋሉት። በቁጥጥር ስር ካዋሉት በኋላ በ2017 ዓ.ም ኤል ቻፖ ለአሜሪካ መንግስት ተላልፎ ተሰጠ። እናም ኤል ቻፖ በአሜሪካ ፍሎረንስ በሚባል እጅግ ከባድ በሚባል እስር ቤት ውስጥ ታሰረ። ይህ እስር ቤት እጅግ ከባድ የሚባሉ ወንጀለኞች የሚታሰሩበት እስር ቤት ነው።